አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሀባይብ እንዴት ናችሁ? እንግዲህ ወግዲን አልኳችሁ። በቃ አንድ ባንድ ጎበኛኋት ማለት ይቻላል። እንግዲህ ይሄንን የምታውቁት አላችሁ። ኳስ ሜዳችን ነበር። እዚህ ጋር ኳስ የምንጫወተው ሰላት የምንሰግደው እዚህ ነበር ማለት ነው። ማሻአላህ ግን በጣም ተቀያይሯል። እንደው ሰፍቷል ምናምን በጣም ትልቅ ሆኗል። እንግዲህ እስኪ ደግሞ ሃይ ስኩልን የምታስታውሱ ሃይ ስኩል የተማራችሁ እንደኔ አሁን አሳያችኋለሁ ማለት ነው። ይሄ ኳስ ሜዳው ነው። ማሻአላህ በጣም ሰፍቷል ከምነግራችሁ በላይ ሰፍቷል ማለት ነው። እንደምታዩት እዚህ አጎቴ ልጅ ነበር። እሱን ላይ መጥቼ ነው። እስኪ ወደ ሃይ ስኩል ስደርስ ደግሞ እቀርጽላችኋለሁ። ተከታተሉኝ። ቻናሌን ላይክ አድርጉኝ። ወግዶች እንግዲህ ለቤተሰቦቻችሁ ሰርፕራይዝ ማድረግ የምትፈልጉ ካላችሁ ሰርፕራይዝ አረግላችኋለሁ። እቃ ብፈልጉ አልባሳት ብፈልጉ ነግሬያችሁ ነበር። እንደውም ስመጣ ራሱ ይዤላችሁ ልምጣ ብዬ ግን አልሰማችሁም ማለት ነው። እጄ ቤተሰቦቻችሁን አይችላችሁ ልምጣ ብያችሁ ነበር። ጋሪም አለ እንደው ሀገራችን እንደው ወላሂ ማሻአላ ብያለሁ። እንደው ያለ ሰው ወላሂ እንደው አንዳንድ ጊዜ መኖር በጣም ያጓጓል። አንዳንድ ጊዜ ብቻ ሳይሆን በቃ መኖር ጥሩ ነው እንዳጠቃላይ እና ሀገራችን በጣም ተሻሽሏል። ትንሽ ወግዲ አቧራ ነው እንጂ የሚያስቸግረው ማሻአላህ ነው። አቧራው ግን ነግራችሁ አልችልም። አረንጓዴ ነገር አታዩም። በቃ እስኪ አሁን ወደ ሃይ ስኩል እየደረስኩኝ ነው። አሳያችኋለሁ። ወንድም አለም ሃይ ስኩሉ ከየት ነው የሚጀምረው? አረ አንተን አልቀርጽም። አረ ሃይ ስኩሉ ይሄንን ይመስላል። ትንሽ መቀረጽ አልችልም፣ አስቸጋሪ ነው አሉ። እዚህ ደግሞ እንግዲህ ቤት ያላችሁ ልጆች ከሃይ ስኩሉ ገባ ብለን እዚህ ቤታችሁ ነው ማለት ነው።